የግጥሜ ርዕስ ኑሮልኝ ወንድሜ፣ ሲከፋ የምታዝን ስስቅ የምትደሰት ወንድሜ አንተ ነህ የፊቴ መስታወት፣ ከጎን የማትርቅ ሁሌም አለሁ ባዬ፣ መከታ የሌለህ ነህ ሁለንተናዬ፣ በእርጋታ የምትመክረኝ ሳጠፋ ተቆጭ፣ እንዳልዝል ምርኩዜ ተስፋ እኮ ነህ ሰጪ፣ ሺህ ጥፋት ባጠፋም ስተቴን አራሚ፣ ጭንቀቴን ተካፋይ አንተ እኮ ነህ ሰሚ። ካንተ በላይ አብልጠህ ለኔ ተቆርቋሪ፣ ሁሌ አምሬ እንዲታይ ማሰለሽ መካሪ፣ ነህ ለኔ ወንድሜ የሌለህ አምሳያ፣ የምድር ስጦታዬ ውብ ሆኖ መታያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ ሄሉሻ ያን ሁለት ቀን እኔም ጠፍቻለሁ፣ በእነሱ እየሰራሁ አልነበረም። እና ትናንትም አልመጡ አይደለም፣ ትናንት አልመጣችም። ዛሬ እንግዲህ ኢንሻአላህ ይመጣሉ ብዬ ተስፋ አደርጋለሁ። እና ብዙዎቻችሁ እንግዲህ ያው ከቢኒ ጋር ባለፈው እንደተለያዩ አልተማለሱም እና አስታርቋቸው እያላችሁ ነበረ። እዮብም እንግዲህ ከትናንት ወዲያ ነው ለህር ነው ሲል የነበረው። ስለዚህ ሄሉሻ አሁን ላይ ብቻዋን ናት ይመስለኛል። በዛ ላይ ደግሞ ወሯ እየተቃረበ ነው መሰለው ኦፕሬሽን ሆናል ያለችበት። እንግዲህ ሁላችሁም በዱዓ በጸሎት አስቧት እና ሁላችሁም ያው ትመጣለች ብዬ ተስፋ አደርጋለሁ። እና ለምን ሄሉ አያችኋት ግን ማስተዋል አላት ትችላለች። እና ለዛም ነው ብዙ ጊዜ ሰው ጋር ስትጣሉ ቆም ብላችሁ ራሳችሁን ፈትሹ የሚባለው ለዛ ነው። እና ራሷን ቆም ብላ ብቻዋን ማሰቧ በእርግጥ መልስ እንድታገኝ ያደርጋታል ማለት ነው። እና በጣም አሁን ላይ በቃ ተረጋግታለች። የበፊቲቱ አይደለችም። በፊት ቸኩል ነበር፣ አሁን ላይ ግን ማሻአላ ናት እና ታስተውላለች። ሁላችንም ብንሆን ማስተዋል ነውና ምናልባት ዝም ብሎ ቁጭ ብሎ አይመስለኝም። ምናልባት በውስጥ ችግራቸውን ለመፍታት እየሞከሩ ይሆናል እና ታርቀው ይመጣሉ ብዬ ተስፋ አደርጋለሁ። በሆነው ነገር ባለፈው ያብን እንግዲህ ከጎንሽ ሆናለሁ ብላት ነበረ። ያብም ጠፍታለች እና ሄሉ አያችሁ ከጎናቸው ብትሆን የበለጠ ለነሱ ከህይወትም በላይ አስፈላጊ ሰው እንደሆነ በዚህ ማየት ትችላላችሁ። ቢኒ የዛኔ ያንን ነገር ከተናገረ በኋላ ያው መጥቶ አያውቅም በቪዲዮ። ያብም እንግዲህ የሁለተኛው ቀን ይቅርታ ስታደርግላት ቪዲዮ ሰራይ። ከዛ ወዲህ የለችም። እሷ ከሌለች በህይወታቸው በቃ ዩቱብ ላይ ራሱ አይመጡም እነሱ ማለት ነው። እና በዚህ ልክ ነው። ስለዚህ አብረው ቢሰሩ አብረው ህይወታቸውንም ቢያሳምሩ በተስተካከለ መንገድ ቢጓዙ ባይወሻሹ ደስ ይላል። ለሷም ቢሆን ማንም የላት። አሁን እዮብም እስከዛሬ ነበረለት፣ አሁን ደግሞ ሊሄድ ነው ብላለች። እና ሰው ለሰው ላይ አያስፈልግም አይባልም። እና ሰው የሚያስፈልግበት ፓርት ብዙ ነው። ገብቷቸዋል። እና ስለዚህ ሰው ለሰው አስፈላጊ ነው። ቢኒ ጋር ታርቀው ቢመጡልን ደስ ይላልና አብረው ቢሰሩ ካሁን በኋላ ደግሞ ያለውን ነገር በግልጽ ቢነግራት ባይወሻሹ ደስ ይላል። እና ይሄን ይመስላላችኋለሁ። እንግዲህ በተስፋ እንጠብቃለን ሁላችንም። ለቻናል አዲስ ከሆናችሁ ግን ሰብ ማድረጋችሁን አትርሱ። አይከፈልበትም። ላይክ አድርጉ፣ ሰብ አድርጉ። ከጎን የሆናችሁ ደግሞ አይዞሻለን ልሽ ለምትሉኝ አለሁላችሁ ይበላችሁ። ሰምታችኋል። ሁላችሁንም ከልብ ነው ማመሰግነው። ቃል የለኝም ማለት ነው። እና ጠፍቼ ነበረ ልሰራ እያልኩ ቪዲዮ በቃ ረሳዋለሁኝ። እና ብዙ ልጆች በተለያዩ ሰዎች ስሪ ቻናልሽ እንዲንቀሳቀስ እያላችሁ ነበር። አዎ ግን ወላሂ ስራ ይበዛብኛል። እዚህ አንዳንድ ነገሮች ምንትን ስለምን ስራ እየበዛብኝ ነው። ያው በቻልኩት አቅም ባሉ ሰዎች ለመስራት እሞክራለሁኝ። ግን እናንተ ከጎኔ ስለሆናችሁ ከልብ ነው የማመሰግነው። አሁንም ላይክ ሰብ ማድረጋችሁን አትርሱ። አላህ ይጠብቃችሁ በያላችሁበት። በውጭ ሀገር ያላችሁ በተለይ ራሳችሁን ጠብቁ። ከምንም በላይ ራስን መጠበቅ ነውና አላህ ጤናችሁን ይወፍቃችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።